በቃ 24 ሰዓት ሙሉ ስልክሽ ላይ ነሽ። ድሮ በእኛ ጊዜ እኮ አባ እስቲ ታክሲ አለ ለምትፈሩ ይላል። አንቺ ልጅ በቃ ገንዘቡን ከዛፍ ላይ የሚገነጥስ ነው መስለሽ። አባቴ ቤት ውስጥ 2 ስራ ያለው ብቻ ነበር የሚመስለኝ። ቤት ውስጥ ቁጭ ብሎ እኛን መምከርና የመብራት ቆጣሪ መቆጠብ። ሪሞቱ ማን ያነሳው? እዚህ ቤት ምግብ የለም ዛሬ። ሌላኛው ስራቸው ደግሞ ሁሉንም ቤት ውስጥ የሚኖሩትን ሰዎች መንከባከብ እና ደግሞ ሁሉ ጊዜ ራሳችንን እንድንከባከብ ያስታውሱናል። ነገር ግን እኛ እነሱን ማስታወስ እንረሳለን። አባ ዛሬ ቀኑ ምን እንደሆነ ታውቃለህ? እሁድ ነው ልጅ አይደለም፣ የአባቶች ቀን ነው ዛሬ። አሃ ቆንጆም ያዘጋጀውልህ ትንሽ ይስጦታል። እሰይ ልጅ እንደገላገልሽኝ ጊዜ እና በዚህ አባቶች ቀን አባቴ በጣም የሚወደውና ቀን በቀን የሚጠቀመውን የሲግናል የጥርስ ሳሙና ነበር የሰጣሁት። የአፍሮ ፀጉር ጥቁረት ይገርማል፣ የገጽ ማማር። አንዴ ለማስታወሻ ብትላሳ አሮር ዛበይ አንዴ ብቻ ትንሽ ፈገግ በልሽ። ፈገግ በል እንጂ ኧረ እያልኩልሽ አይደል እንዴ? አዎ እናንተም እንደዚህ የወላጆቻችሁን ፈገግታ በሲግናል ጠብቁ እና ለአስደናቂ አባቶች ደግሞ መልካም የአባቶችን ቀን እመኝላችኋለሁ። ላረክልኝ ነገር